ዛሬ ደግሞ ኳንተም ፊዚክስ ምንድነው የሚለውን በቀላሉ ትምህርት እንኳን አይገባኝም የሚሉ ሰዎች እንኳን በቀላሉ እንዲረዱት ኦር ደግሞ አንደኛ ክፍል ያለ ሰውም ሊረዳው በሚችለው መልኩ አድርገን እናያለን ማለት ነው። መጀመሪያ ግን ኳንተም ፊዚክስ ምንድነው የሚለውን ከማየታችን በፊት መጀመሪያ አተም ምንድነው የሚለውን እናይ። ስለዚህ አተም ምንድነው የሚለውን ስናይ 2000 ዓመት ወደ ኋላ እንሂድ። የሆኑ ሶስት ፈላስፋዎች የሆነ ክርክር ተነሳ። ያ ክርክር ደግሞ የሆነ ሰው ወይ ደግሞ የሆነ ነገር ብንቆራርሰው መጨረሻ አለው ወይ የለውም የሚል ክርክር ነበር። ያ ክርክር ደግሞ በሶስት የግሪክ ፈላስፋዎች ነበር። ሁለቱም ፈላስፋዎች ፕሉቶና አሪስቶትል የሆነ ነገር ማብቂያ የለውም፣ ዝም ብለህ ትቆርሶ እንደገና የሚቆረስ ፓርት ላይ ይደርሳል፣ እንደገና ትቆርሶ የሚቆረስበት ፓርት ላይ ይደርሳል። ስለዚህ ማብቂያ የለውም ብለው ያስብ ነበር። ዲሞክራቲስ ደግሞ መጨረሻ ላይ ቆርሰ የምታገኘው ሊሚት አለ። ያ ሊሚት ደግሞ አቶሙስ ይባላል። አቶሙስ ማለት ደግሞ በግሪክ ቃል ሲሆን ትርጉሙ ደግሞ ኢንዲቪዚብል ማለት ነው፣ ወይ ደግሞ መቆረስ የማይችልበት ፓርት ማለት ነው። ስለዚህ አተም ምንድነው የሚለውን አሁን ቪዥዋላይዝ እናድርገው። እቺ ሴት አሁን ያው ዙም ብናደርግ ፀጉሯ ላይ ሴል እናገኛለን። ዙም አድርገን መጨረሻ ላይ ሴል እናገኛለን። ሴል ግን መጨረሻው አይደለም። እንደገና ዙም እናደርጋለን ሴል እንደገና ሌላ ይመጣል። እንደገና ዙም አድርገን መጨረሻ ላይ የምናገኘው አቶም ውስጥ ደግሞ የምናገኘው ሼል እና ኒውክሊየስ ይባላል። ሼል ማለት ተሽከረከረዋ ኤሌክትሮን የሚሽከረከረው ፓርት ኤሌክትሮን፣ እሱ ሼል ይባላል። ውስጥ ላይ ያሉት ደግሞ ኒውክሊየስ ውስጥ የሚገኙ ተጣብቀው ያሉ ሁለት ፓርቲክሎች አሉ። ፕሮቶን እና ኒውትሮን የሚባሉ ሁለት ፓርቲክሎች ደግሞ ተጣብቀዋል ኒውክሊየስ ውስጥ ማለት። እንደገና ፕሮቶን እና ኒውትሮን ላይ ደግሞ ዙም ስናደርግ ደግሞ መጨረሻ ላይ የምናገኘው ደግሞ ኳርክ የሚባለው ነው። ይሄ ነው በቃ የመጨረሻው ሊሚት ይሄ ነው፣ ኳርክ ነው። በቃ ከረንት ሳይንስ የመጨረሻው ኳርክ ነው የምናገኘው። ስለዚህ ኳንተም ሜካኒክስ ምንድን ነው ስንል ስለነዚህ ኳርኮች፣ ፕሮቶኖች፣ አቶሞች የሚገኙ ነገሮች ቢሄቨሮች፣ ስለ ኤሌክትሮን የት ነው የሚገኘው፣ ስለ ኢነርጂው፣ ስለ ሞመንተሙ የሚያጠናልን ሳይንስ ነው ኳንተም ሜካኒክስ የምንለው ወይ ደግሞ ኳንተም ፊዚክስ። ስላዳመጣችሁን አመሰግናለሁ። በቀጣይ ደግሞ እንዲሰራላችሁ የምትፈልጉ ቶፒክ ካለ ኮመንት ላይ አስቀምጡልኝ፣ እሰራለሁ። ይመቻችሁ።